የትም አድርጌ ልስራው ዘፈን አቺም እዚህ መተሽ የተዘፈነ አቺም አንቺ አደረግሽው ከዚህ ተቆርጠዋል አንቺ ነሽ እንዴት እንደዚህ ታረጊኛለሽ ታርግ ሲስ ምን ነው እንደዚህ ዛሬ የተረገመ እሺ ጋር ይጨረሰው ነበር ምን ጦርነት ላይ ያላስ መሰልኩ አራ ላይ ምን በዛ እንተና አላው ከነሱ ጋር ያለ ነው ባዶ ሰባት ምን ተሆነ አፈርታለሁ እሺ ጥርሱን ነው ማለት ምንድነው ምለቅሽ ሰላም ዝኸበርኩም ቤተሰብ ደግሞ አንቲ በጣም የሚገርም ነው ምክንያቱም አማርኛ አድርገው በትግርኛ ቢሆን አንጎርጉረው ነበር በአማርኛ ስለሆነ ግን ያው ምንም ማድረግ አይቻልም ምክንያቱም ፕራንክ የምናደርገው ሰዎች የቲክቶከሮች አማርኛ የሚያወሩት እነ ምህሩ ወይም ደግሞ ምህረት እና ሲሳይ ሁለቱም ፕራንክ ለማድረግ ነው ይሄ ፕራንክ ያቀናጀነው ደግሞ በሲሳይ በኩል ተነጋግረን ለምህሩ ፕራንክ ለማድረግ ነው ዛሬ ማለት ነው እንግዲህ እስከ መጨረሻ ተከታተሉ ፖሊስም እዚህ ጋር አለ ሰላይም እዚህ ጋር አለ ንብረት ተሰርቀዋል ከቤታችሁ ካደራችሁበት ሆቴል ተብሎ ፕራንክ ይደረጋሉ ስለዚህ እስከ መጨረሻ አብራችሁን ቆዩ በጣም ነው የምናመሰግነው ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ لا يتعززنا بعض اكيد تنرفز تنرفز سلام لا تس انت مانك وريت مو بتشابش وريت سرو بتشابش አንቺ እየቀለደ ነው ማርያም ዛፉ ስለበላው ተገገኑና ዝምይት ትንሽ ቀመስ ለማለት እና እንትንስ ምሽ ታደርፍ በዓል ሰብላ እና እሺ እንዴት ነው አይ ግን አሪፍ ነው ሞሩ ደግሞ የምትሰሪው ስራ በቃ የሆነ እንትን አለ አይደል ድምጿ ደግሞ ያምራል እሱ ከምር ድምጽሽ በጣም ነው የሚያምረው ከድሮ ነበር መከታተልሽ እንደውም እኮ እንጂ ቴክስት ጽፌልሻለሁ ፌስቡክ ላይ እኔ ፌስቡክን ቼክ አለ በጣም ነው የምወድሽ ምናምን ጽፌልሻለሁ አንተ ተጠቀም የኔ ነው ወይስ ሰጂ ይቀር መስላ በቃ ሰጂ ሁለት ነው ያለሽ ፔጅ እና እኔ ፔጅ ብቻ ነው እኔ ፐርሰናል አካውንት ነው አይደለም ሌላ ሰው ነው እኔ እንግዲህ አላውቅ እኔ አላያቸው ሲጀመር ገብቻቸው አላውቅም የፌስቡክ ቴክስት ማርያም አሪፍ ሰው ያለ ደግሞ ፌስቡክ ላይ ይሉኛል እኔ ብዙ እንትን አሮ ግራ ይገባኛል ተሽመሩ ሪሎድ ላኳል ታሳውሳለህ የሆነ ጊዜ እኮ ልንገናኝ ነበር ተደዋለ ምናምን ነገር አልተመቸህም አንተ እኔ አልተመቸኝም አይ ወንድሽ ጋር ከሲሊ አይደል ምን አይሽ ምን ነው እኔ እሱ ነው ካደው ነው ያልሽው ያለሽ እሱ ነው ምን ስልክ ስለማላነሳ ነው አማራ ገና ጭቅጭቅ አለኝ ሰንኩል ህይወትና ሞትን አንዳረግ ነው ቡላት انا الكسر مثلا اسلكسر እንጂ ሴምነስ በጣም ነው የታየው ደግሞ 56000 ላይ
لا لا مسطت ነው ሙድ ምናምን ትይዛለህ ከመረ ነው እኮ ከዛ ምን እንደተፈጠረ አላውቅም ማርያም አልሰማሽም እዛ በሩ ላይ ስናወራ እንደዚህ ነገር ሳይ ተቀረበ የሚለኝ ማለት ነው ስልኩን ይዞ ተቀረበ የሚለኝ ለሸተኛው ነገር አርባ ማለት ነው አቃቻው እንደ ነገር ሰላም አቃቻው الدنيا كانت هاي يخد سلامتاችሁ بعد السلام ተስተውጣላችሁ ሰላም አይ እሱም ስለዘየፉ ለማማሐረኛ በታይባለ ይባባ በአማሐረኛ ምርት ገድኛ ሰየሁ ሱቅ ደግሞ ማና አና አብኝ ዲ እሺ ምን ያለው እየሰማች ነው ስታዝ እዚህ በጥቆማን ይመጣል በጥቆማን ይመጣል እናንተ ያዛችሁት ክላስ ሆቴል ላይ ማለት ነው እናንተ አራት ክላሶች ቲቪም ምንም ተደርጓል በደቂቃ ነው የተከናወነው እናንተ ታውቃላችሁ አታውቁም በሂደት ነው يعني ታይኝ እንትን ክላስ ነው ዚምስ ሐጅ መጥና ብሪክስ ያወራው አንተ ዝም በል እሺ ቸገረው ቲቪ አራት ክላስ ነው የተዘረፈው ሰማሽ እሺ እሷን ያያት ለኔ ዝም በል ሰፕረስ ነው እሺ የግበሩ ያጋር ላይ ያወራለው አራት ክላስ ላይ እሺና ተቀምጦ ወንበር ላይ ነው ይችላል እናንተ ክላስን ጨምሮ የኛ አዎ እስኪ አምጣ ምንድነው መስቀው አሰራ አምጣ መታወቂያ ለምንድነው መስጠው ለምንድነው መስጠው አልሰጠውም ስነ ስርዓት አድርገህ አናግረው በቃ ስخنራ ለደኩም ለማሲስ ሁሉም ተሰሩት ሁሉም ያያንቱ ያያናል ይዘናል ደግሞ እንደ ሴት ቻፕስቲክ ይዘራለህ የኔ ነው የሷ ነው ዝም በል አረ ታገረም ተሰል እናንተ ክላስን ቁጥር ባሪሽ አደ ወተትን ተጠርጠር ሰራህ ወደ ባሪሽ አደ እሱን ያዝ እንደ ሴት ይዘህ ትዞራለህ ይሄ ያልከው ነው ምንድን ነው እንደ ሴት ይዘህ ትዞራለህ አልከኝ አንተ ነኝ አዎ አልኩ ህጋዊ ነኝ ስርዓት አድርገህ አጓራኝ ይሻባል ስም እንጂ ምንድነው ክላሱ ሲሰራቅ የት ነበራችሁ ነው አንዴ ምን አገባን ስለሆነ በሰረቅ ምናምን ስለሆቴል በደቂቃ ነው ሲሲ ደውል ሲስ ወደዛ ደውል እሺ ምረት እንትን አድርግ ምረት ስልክ አለሽ የለ አለ ደውልለት ቆይ እስኪ ስልክ ደውል ምን ማለት ነው አንዴ ስልክ ቆይ ትደውልለት ባል አታስቀደ ዋው ስንት አድርገን አይ እሷ ትደውል አይ የትም አይሄድም ስልክ በፍጹም አልሰጥም ቆይ ስማኝ አልሰጥም ስልክ ትሰጠኛለህ ቁጭ በል ለምንድን ነው የምትሰጥሽ? ቁጭ በል ቁጭ በል ቁጭ በል ኧረ ልቀቀኝ አይባልም ምረት ስሚ እናት ሴት ልጅ ናት ተነስ ሂድ እዚህ በስርዓት እንዳወራችሁ ነው በስርዓት ትመልሳላችሁ እኮ አብረን እንሄዳለን ቁጭ በል እዚህ እኮ ነው እዚህ ነው እኮ አብረን እንሄዳለን ትቀመጫለሽ በስርዓት አድርጊ ነው የምልሽ በቃ ምረት አይዝሽ ቁጭ በል አንተ ቁጭ በይ ልፍስፍስ ተነስ አንቺ አንተ ሂድ እዚህ ይሁን እዚህ ነው ሰማኛለህ ተነስ አንቺ ምናምን አትበል ተነስ አንተ ተነስ ቆይ አንተ ጥጋብ ገና ተነስ ምንድን ነው በስርዓት ተነስ ቁጭ በይ ቁጭ በይ ቁጭ በይ ምረት በቃ ዝም በል ነግሬሻለሁ ስሚ በስርዓት ጠይቅ ሳጅን በስርዓት ጠይቅ
ጠይቃለሁ። ማታወራ ከሆነ ማትናገር ከሆነ ደግሞ ያው የእናንተ ሁሉ ነገር ይዘናል እንዴ እኮ ተሰረቀ ምንድነው አርጉ እሺ በቃ ተሰረቀ ኮሞ እንትን እኮ ነው ምን ይብልሽ ፖሊስ ነው ንብረት እኮ ነው ስማ ፖሊስ ዘበኛ ወይም ወደ ሲደውልና ወደ ሆቴሉ ከዛ ያውራቸው ለምን ስልካችሁ ተቀመጠ ምን አገባ አንተ ችግር የለውም እንሂዳ ሆቴሉ ጋር ለምን አያገባኝም ጋዊ ነው አይደል አንተ እኮ ጋዊ ነህ ቆይ አንዴ ስማ ጠይቅሽ ነገር አለ ጠይቀልሽ ከዛ ትሄዳለሽ አንተ አይደለም የምትጠይቀኝ አቤ ነው የሚጠይቀኝ ብሰረቅበትም እሱ ነው የሚጠይቀኝ እሱ እኮ ጥቆማ አይደልና ጋር በቃ እኮ ሂጅ እነግረዋለሁ ራሱ እንደዚህ ድቅና ግን ምንድነው ህግ ላይ እኮ ነው ያለው ምንድነው ህግ ህግ ምንድነው አይደለም በቃ አይመለከተኝም አንድ ሆቴል ተዘረፈ ህግ ምንድነው ይኸውልህ ህግ ምናምን አትበለኝ ሆቴል ተዘረፈ አልተዘረፈ የምር ችግር አይደለም እሺ በቃ ተዘረፈ ባለቤቱ ይጠይቀኝ ያንቺ ንብረት የኔም ንብረት ይሆናል አሁን የተዘረፈው እኮ ቲቪም ሁሉ እኮ ነው የተዘረፈው በቃ ምን ክፈል ነው ታዲያ አንተ ስለ ቲቪ ፎላላልኩም በህግ ጠየቃላችሁ እዛ ነው የምናየው እሺ ስልኬን ስጠኝ ያንቺ ቆይ በይ ተረጋጊ ቆይ መረታ ስልክሽ የምሰጥሽ ህጋዊ ቦታ ስንሄድ ነው የምሰጥሽ አንቺ ሁሉም ነገር የምትሰሪው ማለት ነው አንተ ይሄ እያየሁ ነው ኋላ ቆርጠዋለሁ አንተ ስነ ስርዓት አለ ጸጉርህን አንተ እንደዚህ ያደርጋችሁ የሆነ ምንድነው ውባት ጥለቷ ምን ጥለቷ ምናምን ስማعني እንደው حاوي ስማعني ሁሉም አይቼዋለሁ እናንተ ያደረጋችሁት ይሄ ራሱ ይሄ እንደዚህ አይነት ምናምን አድርጋችሁ ወደ ቤተክርስቲያን ምናምን እንትን ምትሉ ምንድነው አዋይቻል አንተ ምረት በቃ ዝም በይ ስማعني ምን ቆይ አንተ ጊዜ ማኸዋ ግን አልፈልግም ዝም በል አንተ በቃ ያወራል እንዴ አባ ይልኝ አሁን ጥያቄው ሙ ተዘረፈ ነው ምንድነው ወደ ሌላ ነገር ተውቶ በኋላ እናጣራዋለን ችግር የለም ስቶፕ ባዶ ሸውዓተ ሩሙ ተዘረፈ ባዶ ሸውዓተ ነው ይሁን ባዶ ሸውዓተ አወራ ብሪያ አጥሮልም ምናምን ይጣ አንቺ አዳምጥኝ ስማዕማ አንተ ጊዜ ነው እሺ ስልካችንን እንትን ያርጓ ስልካቸው ስጧቸው እነሱ ያውሩ በስልክ እናውራ እንጨርሱ እዚህ የነበር ምንድነው መሬት ሰሚኛለሽ ያለቀሽ ነው መሬት ሰሚ ነገር አንደኛ ነገር አንቺ ሴት ልጅ ነሽ የምታወሪው ነገር በስርዓት እንዴት ስነ ስርዓት አሁን ስነ ስርዓት ያለው ምንሽ አዳምጠሽኝ ደግሞ ታወሪያለሽ ገባሽ በስነ ስርዓት ማለት ነው እኮ በስነ ስርዓት ያወራሽ ነው ዝም በል አንተ ምን ዝም በል አንተ ለምን ዝም በል ምን አረፈ ስነ ስርዓት አድርግ አንተ 2 ዓመት ሙሉ ሪከርድ አለብህ ታውቃለህ ዴባ እሺ ጎበዝ አንተ እሱ ሰምቻለሁ ዝም በል ምንም እንዳትናገር ግን ይሄ ምናምን ትልቁና ተው በቃ ስለሁሉም ነው ንብረቱ ማለት ነው ንብረቱ ያመነው ነገር አለ አንቺስ የት ነው የነበርሽው ማን ነው የወሰደው እሱ እንደተዘረፈ ያውቃል ዝም በል በቃ ምንም ድምፅ እንዳታወጣ ዘር በል እዛው ጋር ያወራነው ሌላ እዚህ ጋር የምትለው ሌላ ኖ ስማ አንቺ አምናለሁ እሱ አምነዋል ማን እናንተ ነው የወሰዳችሁት ወይም በሌላ ሰው አድርጋችሁ ነው ያዘረፋችሁት ምንም ማለት ንገሪ አረ በእናትሽ አሁን ሆሳዕና በዓል ነው እናንተ ሆም ብላችሁ እንድትረብሹ ነው የመጣችሁ የት ነው ሀገሬ ብዬ ነው የመጣሁት አይ መታችሁ ነው የረበሻችሁን ካላችሁ እዚህ ያለ ሰው እንኳን ሊረብሽ ይችላል እሱ ራሱ አንደኛ ተጠርጣሪ ነው ምን አረኩ ነው አታ ምን ታካን ጽፋናው እዚህ ጸጉ ያህል ለምን ወደዚህ ነው የጠራችው አረኛ ኮሻ በምን ተገናኛችሁ በስራ በሱቆታችሁ ነው ተባባሪት ወንድ እንትላለ ያንተ ችግር የለም ንገሪኛ ተዘርፈዋል እሺ ወይስ በጉልበት ነው የወሰዱት እናንተ ፈልጋችሁ ነው እንደዚህ ያደረጋችሁት ንገሪኝ ትነግሪኝ አለ ንገሪኝ ሰማሻለሁ እሺ አናግሪኝ እንጂ ላንቺ እኮ ነው በቃ አናግሪኛ አላውቅም በኋላ ይብስሻል ነግሬሻለሁ ማለቆም ነገር አላውቅም በቃ አንቺ ምን ሆነሽ ነው እንደዚህ የምትሆኝ አላውቅም ስለ ሩም ጉዳይ ስለሚጠፋ ቀኑን አላውቅም ስንት ብር እንደሆነ ታውቂያለሽ በሚሊዮን የሚገመት ነው አጥታሽ እዚህ ቁጭ ብለሽ ያለሽው አንቺ እዚህ ጁስ ምናምን ዘና ትላለሽ ይጠይቀኝ እንደዚህ በሚሊዮን ብር ንብረት አጠፋች ብሎ ይጠይቀኝ ናዕት ፈልጠን ወፈልጠካ ታቆን እዚህ ፈልጠካ እሞ ናዕት ፈልጠን እንደሕር ኮይንካስ ባይ ዘይት ብለም ክለካስ አንተ እኮ ማለት ነው አንተ እኮ
እስከ 150 ፎሎወር ምናምን በቲክቶክም በምን እንዳለ አውቃለሁ። አንተ ደግሞ የምትሰራው ስራ አለ ምናምን ማለት የፖለቲካ የምናምን እያደረግህ እኮ አገርህ እያፈረስክ ያለ እኮ አንተ ነህ ማለት እውነታችሁ ናችሁ። እሺ ስታገኝ እንዴ አትቀመጥም? አንተ ተቀመጥ። ተው ይቀመጣል። ተው ተቀመጥ። አልቀመጥ ክስ አንተ ተቀመጥ። ስማኛለህ ሳንቶ ሌላ ነገር ፈልጎ ነው ካሳ ምናምን ፈልጎ ነው ሲመጣ እናንተ የለመዳችሁ ነገር ግን አለ። አይላንድ ለማንጠል ሰማሽ? የለመዳችሁ ነገር አለ አለ። በስርቆት ብቻ ነው የምትኖሩ እንዴ? እኛ እኮ ጥሩ ስራ ምን ባንኮር ነው ምን ስርቆት ነው ነገር እና 4 ክላስ ዘርፈህ እዚህ ቁጭ ብለህ አንተ ጁስ ትጠጣለህ እንዴ? ማን ይታደረኝ ብላ ሌላ ተቀያሪ ሆቴልን ይዛችሁ ትሆናለህ። ይሆናል እንግዲህ ዘርፋችሁ የምታጠራቅሙበት ስልኩን ስጠንና እንደውለት ለሰውየው ስሚ እስኪ ምን ድፍረት ያለብሽ ድፍረትሽ በጾም እዚህ ጋር አክሱም የማይፈቀድ ነገር እዚህ ሀገር የማይፈቀድ ነገር በጾም ማለት ነው። ሽርባ ተሰርተሽ እንደዚህ አንዳንድ ጊዜ የምትሰሪው ቪዲዮ በቂ ነው ያርገሽ ሁሉም አይሰራ ሰው ምንድን ነው የምታስበው? ራቆትሽን ወጥተሽ ምናምን ነገር በአልጋ ምናምን የምትሰሪው ነገር ሁሉ አይተናል። ዝም በል የምራቆት ነው ይሁን ችግር አንተ ስራውን ከላየው ዝም በል ዝም በል አንተ ታውቃለህ። ፍቅር ሪከርድ አለብህ። ምረት ሰማኛለህ አንተ ሌባ እኮ ነው ወንጀለኛ ነህ። እጄ አንቺ ምን ልቀቀው ትላለህ ደግሞ ዝም በል በትግርኛ ታውራኝ አንተ አትሳቅ እከካ አትሳቅ ቁጭ በይ በሰላም አታወሩንም እንዴ? ምንድን ነው? እሺ ተረጋግተህ አፈላ አንተ እሺ በቃ እሺ ተቀመጥ ስነ ስርዓት ምን ሆነሽ ነው? በቃ ሳይኮ ልጅ ነሽ ነው አሁን ያልመጣው ምን እየተደረገ ነው? ምን አገባህ? እየሰራ ነው ስራችን። አንተ ለምን አገባኝ? እነሱ እኮ እንግዳ ናቸው አይደል? እንግዳ ተቀመጥ። አንተም ተቀመጥና እናውራ። ስርዓት አድርግ። አንተ ዝም ብለህ እንዴ ስራ የሚያስፈልግልኝ ቁጭ ለማለት ያንተ ስራ ምንድን ነው? ስራ ያው የመረመር ነው። ይሄም ታወጣዋለህ። ይሄ ራሱ አይፈቀድም። ምንድን ነው ሰው በቃ አንተኛውን ተወው። በያንቺ ቆርጠዋለሁ አሁን ቆይ ለምን ህግ ጋር ነው? ህግ እኮ ነው የመጣ ያለ እዚህ ህግ እኮ ነው ያለው እዚህ ህግ እኮ ያለ ነይ ዝም ብለህ ቪላ ተቀመጪ። ቪላ እንጣለኝ ቁርጡም ነው አይደል ነው? እቆርጥልሃለሁ እኔ እቆርጣለሁ። አንተ ወንድ ነህ ማለት ነው። ቆይ ግን አለ ስማዕና ምን ካው ታገረም ካትቆርጦ ስብለን ታገርካ ያቲ እንኳን ታገርካ ወታፋይዳ ይቶኒ ቁጭ በይ። ምንድን ነው ግራም ብቻ ቁጭ በይ እናወራለን። አቤት በቃ ሰው ልጅ አታርጊ። ላስን እንደዚህ ቆርጣለሁ። ምን አረኩኝ እንዴ? አንተ እኮ ታውቃለህ ህጉን እያወቅህ አንተ ያው ያሳር እያወቅህ ነው። ጨርሰናል። ግን አንተ አሳያለሁ። ጨርሰናል። ምክንያቱም ምን አረኩኝ? ያለ ውሃ ነው ፀጉርህን እንዳጭልህ ምን አርገ አሳያለሁ። ታገኛለህ። ስማ ምን እንደዚህ ናደር እሺ አባት ስልካቸውን እስጣቸውና ነገር ልናገር አዳምጪ። ቆይ አንድ ነገር ልናገር አንዴ ወደ ቤተሰባችሁ ማለት ደውላችሁ ምን ታደርጋላችሁ? ምንም እንዳልተፈጠረ ማለት ለተወሰነ ጊዜ ጉዛችን አቋርጠናል አራዝመናል ቆርጠናል ማለት ይሰረዛል። ምን ስለሆነ ነው የሚሰረዘው? በሚሊዮኖች ሰርቀ 10,000 ነው እዚህ የምታወራው ስለቆረጥከው ትኬት ወደ አሜሪካ ነው የቆረጥከው። እንደዛ ከሆነ ለምን ስልካቸው አትሰጥም? ወዲህ ነው የቆረጥከው። ለምን ደውሉ አሁን ደውላችሁ ማለት ሄሎ ምንም እንዳልተፈጠረ በደሸዋት ምንም እንዳልተፈጠረ ነግሬሽ ተጠርጥር ብጣዕሚ ሽጉርና አለው በደሸዋት ሄሎ በደሸዋት አልሰጥሽም። ስነ ስርዓት የምን ስልክ ስነ ስርዓት አድርገሽ ተስማሚ እንደዛ ነው የምትለው ደውለሽ ማለት ነው። ቤተሰብ ለምን ደውለሽ እኮ ሰደኝ ያረሰደኝ ከዛም ይጠይቀኝ ሰው ይጠይቀኝ። እኔንም ጠይቅሽ እዛም ፖሊስ አይደለሁም እኔንም ጠይቅሽ እዛም የምን መታወቂያ አሳየኝ። ፖሊስ ነኝ እንደዚህ ነው ብለህ አሳየኝ መታወቂያ። ከዛ ይዘኸኝ ሂድ ፖሊስ ጣቢያ። እና ድፍረት ነው ያለሽ አንቺ። ድፍረትሽ ምንድን ነው? በስነ ስርዓት አውራት። እሺ ቢያንስ አላውራትም። የህግ አካል በስነ ኧረ በጥፊ ያዝሁለታለሁ። ህግ ይሄ ነው። ታግለን ያመጣ ነው። ገባ ይሄ አይደለም ይዤዋለሁ። ፖሊስ ጣቢያ ወሰደኝ። በቃ ፖሊስ ጣቢያ ፖሊስ ወሰደኝ። ነኝ ጠይቀኝ። ቢሮ እኮ እኔ ነው ያለሁበት። በፖሊስ ጣቢያ እኔ ያለሁ እዚህ ከኔ ጋር አንተ ጊዜ ግን ነዚህ ምን ታይ ምክንያት ኮንኩም ዚህ ትሉ እንደላ አታስቀል ጣና ይልካን ወደ ሰዓት ዝም በል አንተ። ለምን አናወራም? ለምን ነው ካንተ ጋር አወራ ማንተ ለዋለ የሁለት ዓመት ሪከርድ አለበት። ሁለት ዓመት ይቅርታ ብላለህ ነው የወጣው ገና ጥለዋለሁ እና የድሮ አይደለም አምናስ ተጣ ይሁን ሪከርድ እኮ ነው አሁን የሰራህልህ የነሱ ተባባሪውና ለዛም ታውቃለህ የነሱ ተባባሪ አንደኛ ተባባሪ ሀገሩ ታውቀዋለህ ቦታውን ታውቀዋለህ ሁሉም ታውቀዋለህ ገባ እኔ እሱን ማለት ተባባሪ ነው ዛሬ ገና አሁን ያገኘሁት እሱ የትም ታውቀዋለህ እንጂ አላውቀውም እና ጁስ ይዘጣው ጥለት ምናምን እያልክ አልነበረም? አዎ እኮ እነሱ ለመናገር ፈልገህ የማይፈቀድ ጥለት ውባ ነው ምንድነው የሚባለው ቪዲዮ ሰርታችሁ አይቻለሁ። እናንተ በጄዲዲ የሚሰራ እንደዚህ አይነት
እንትን በሱ ሹሩባ ተሰርቶ ያለ መስቀሉ ምናምን የመቀነትሽ ተጣሞ ነው ያለው። እሱ አሁን እኛ ጋር እንዴት ይሄዳል? ከኢትዮጵያ ባለው እንግዲህ ፍቺው እስኪ ቅኔው እንዴትም አድርጌ ልስራው ዘፈን አቺም እዚህ መተሽ የተዘፈነ አቺም አንቺ አደረግሽው እኮ እዚህ ሌላ ህግ ነው ያለው። ገባሽ? አጠፋላችኋለሁ ቪዲዮን አለቀ በቃ። አንቺ ማጠፋሽ አለብሽ። ቪዲዮ ብቻ አይደለም ታጠፊ ቪዲዮ ገና እኮ ቪዲዮማ ተከትለሽ አንቺ ማጠፋሻለሁ። እንዴት ነው የምታጠፋው? አረጋች እሷ አሁን እሷ ለምን ትላላችሁ? 5 ወር ያለ ማንም ጠያቂ አስርሻለሁ። አሁንም የነገረሽ ሳጅን ተሸጋግሮ እዚህ ነው የምትማጠፋው። ሳጅን የነገረሽ ነገር አለ። ስልክ ደውዪ ቤተሰቦችሽ ጋር ባለው ሳምንት አራዝሜዋለሁ በይ በደንብ ትመረመራላችሁ። አይ ምን ስላደረኩ እስከ 10 ዓመት አሳይሃለሁ። በዚህ ያለ ፊት ማለት ነው ከስመት ጠቁረህ ነው የምትወጣ። ገና ይከሳታል እንጂ ዳቦ ማትሰጥም። ይሄ ደግሞ ይሄ ምንድን ነው? እንደዚህ አይነት ስታይል አለ። ከየት ነው ያመጣው? ይሄ ራሱ ይሄ አንተ ሴት ነህ እንዴ? ስለኔ ምን አገባህ አንተ? ስለኔ ምን ይሄ ራሱ ችግር ከዚህ ነው ወይስ ከዚህኛው ነው? ማርያም እዚህ ይጻፋል። ምን አገባህ? ይሄ እንኳን ግዕዝ ነው ቁጥር 1። እሺ ይሄስ ኧረ በእናትህ ብርሃን አንተ ጊዜ ስምዓና ደዋ አንተ ጊዜ ስምዓና ዘም ሰባት ጊዜ ምን ታይም ገረም ሆሚና ተተዘነ ምን አረጉ? ጥሩ አንደኛ ነገር እኔ ከመጀመሪያ ጀምሮ ዘረፉ ብላላ አጓራኝ። አዎ ዘረፉ ጠየቀኝ ልመልስልህ። ዝም በል እና ዘረፉ ብላላ አይደል እንዴ? ጠየቀኝ ልመልስልህ። አንተ ተው። እሺ ያንተን ከባድ ነገር ነው ገባ? እዛ ነው የምናወራው ነገር ያለው። እሺ እኛ መጀመሪያ ሲመጡ ማለት ነው ከኤርፖርት ገና አዲስ አበባ እንደቆረጡ መረጃ አለ። የምን መረጃ? ይዘናቸውን ሂድ ጥሩ ቆይ ያወራ አንድ ጊዜ ያወራ ዜሮ ሸውዓተ ኔሆ 07 ዛሬ የተረገመ እሺ ጋር ይጨርስ 07 ኔሃዶ ምን ጦርነት ላይ ያለ መሰልኩ አራ ላይ ምን በገራ እንተና ላይ ከነሱ ጋር ያለ ነው። ባዶ 7 በአማርኛ ላውራ አማርኛ ስለሚሰሙ ባዶ 7 ከነሱ ጋር ያሉት እኔ በጣም እያሰቀች አይ ባዶ 7 ገና ካወሩልን ማለት ነው። ያው እኛ ጠይቀናቸው እዚህ ምንፈታው ነገር ካለ እንፈታዋለን። ያው ወንዱ አምነዋል። የሚሰሩት ስራ ልንጠይቃቸው ነው ገና አሁን እሱን ጠይቀን ደግሞ ያው እናሳውቃቸዋለን። በፓትሮል ያው ትመጣላችሁ ማለት ነው። እዛ ደግሞ እንደምናውቀው እናደርጋቸዋለን። ባዶ 7 አሽቂ ቀደም እያወራ ነበር። ይዘውናሽ ጥሩ ቆይ ታይ ተካውዱ ወዘለሁ ዝበል መረተኒ በቃ ወደ ስራ ታርገቁጭ ብለህ አቀራኛ አንተ ዝም በያቺ ሰው የባሰ ነገር አታምጣ። ስለ ስርዓት አሁን ስለ ስርዓት ይሄ ሽሩባ ምን አይነት ነው? እስኪ እዚህ አትሳቀቅ። ታስቡና ማለት ነው። ስለ ስርዓት አንተ እዚህ ሀገር ህግ አታውቅማ። እኛ እንዴት እናስከበር ነው ሰው እንዴት እንደምንገዛ አታውቅም አንተ። አሁንም እናውራ። ስነ ስርዓት አድርጉና በስርዓት ስርዓት እደፋለሁ። ሳጅን አንዴ ጠብቀኝ። ሳጅን አንዴ ጠብቀኝ። መደፋት እንደዚህ ቀላል ሆነ? በጣም ሰው ከሆነ እርምጃ ይወሰዳል። ህግ ለማስከበር ህግ ትጥሳለህ አንተ። ትገደዳለህ ምናምን ነው ህግ ማስከበር እና ሰው መደፋት ወንጀልህ እንዳለ ሆኖ ማለት ነው። ያረጋችሁ አንተ ሰው እሺ ነገር አንተ ሰው ወንጀልሽ እንዳለ ሆኖ ተጠርጣሪ እኮ ናቸው። አሁን እኮ ተጠርጣሪ ናቸው። የምን ተጠርጣሪ ናቸው። በቃ በሁሉም የተሰራ እዚህ አክሱም ላይ ከገባችሁ ጀምራችሁ የሰራችሁት ቪዲዮ ሁሉ እንደገና በሆቴሉ 4 ሩም ላይ የዘረፋችሁት ንብረት በዚህ ተጠርጣሪ ናቸው። ስለ ንብረት ምናምን አታወራ። እሱን እንደዛ ያልከው እናወራለን። አንተ ዝም በል እናወራለን። ገና ግን ከመጀመሪያ ልጀምርላችሁ። ጥሩ መጀመሪያ አዲስ አበባ ትኬት ስትቆርጡ የእናንተን መረጃ እኛ ጋር ደርሷል፣ የደህንነት ክፍል ጋር ማለት ነው። ስለዚህ የበላይ ደህንነት ኃላፊ እኔ እቆጣጠራለሁ ከታች ሆኜ። እናንተ ስትቆርጡ ያው የመጣችሁበት ዓላማ የታወቀ ነው። ዓላማው ዜጋ ለማሳት ይታወቃል። ያልሆነ ትምህርት ለማስተላለፍ እዚህ ጋር ሃይማኖትን፣ ባህልን፣ አናወርን ለመቀየር ፖለቲካው ራሱ እየሰራች ነው። አሁን እኮ ቤተክርስቲያን ልትሳለም ነው የመጣ። እንደዚህ አይታሰብ። የምታደርገው ነገር ሁሉ ይሄ ሁሉ አንቺ ያደረግሽው ዘፈኑ ተዘፍኗል ሰራሁት ያለሽ አንቺ ምን አገባሽ አንቺ? በሌላ ዘፈን የራስ ዘፈን አታወጪም ታዲያ? ሴት ኮንስ በሌላ ሰው ዘፈን ትላለሽ። ተታለ አንተ ጥርስ ነቅላለሁ። ስጋላችሁ ሰው እየሰራ ከመቼ ነው ሀሜተኛ እዚህ ነው ተሰርተህ አታወራ? አዎ እንዴ መስራት አድርግ።
ማርያምን ቁረጥልኝ በእናትህ ቁረጥልኝ አቤት አቤት አሮራ ንስሪ ዝም በል ና ወረድሽ ደውል ለትነካው ነገር ያለው አሸራ ምናምን ይነሳል ሁሉም ነገር ያደረጋችሁት ሆቴሉም ተነስተዋል አሸራ የእናንተ አሸራም ይወሰዳል ነፃ ከሆናችሁ ሆቴል አለ እሺ አንድ ጊዜ ሆቴል ውሰድ ሆቴል አትሄዱ እኛም እኮ ዘርፈዋል እኮ ሆቴል እኮ ተዘርፈዋል በቃ የራስህ አቃም ወደ ሌላ ቦታ ነው የወሰድከው አውቃችሁ የእናንተ ዕቃ አውጥታችሁ እንደሄዳችሁ መረጃ ደርሶናል የእናንተ ዕቃ ዘይት ምን አውጥተህ ነው የወሰድከው አዎ ዕቃህን አውጥተህ እንደገና የሰው ዕቃ ጨምረህ ነው 4 ክላስ ያዘረፍከው ወይም የዘረፍከው አዘራፊ ነህ ወይ ደግሞ ዘራፊ የዘረፈውን ታመጣለህ እሱ እንደ አንተ አምነሃል በቃ እንዳመንክ ነው አላመንክም እንዴ ሌላ ያወራል እንዴ ጥሩ ና ጥሩ ወደ ነገር ላይ ደርሰናል ሳጅሽ ጥሩ እንደዚህ አንተም ተባባሪ ከኛ ጋር ያወራው ለኛ ማውራት በቃ እንትን ነው ሲሳይ ስነ ስርዓት የሆነም ካለም እኔም ከነሱ ጋር ተጠያቂ ነኝ ነግረኛል ሁሉ ነገር ነግረኛል አንተ ተባባሪ ነህ ከዛ ደግሞ ምንም አላደረግም ቢሆን ኖሮ ለምን ስልካቸው አትሰጥም ስማ አንተን ማለት ነው ተባባሪ ነህ ማለት የምን ተባባሪ ምን አደረኩ ታውቋል ነግረኛል ነገር ፍንጭ ነግረኛል ስትመጡ ነግሬያቸው ከሱ ጋር ተደዋውላችሁ የተዋወቅነው እኮ ገና ትላንትና ነው አይደል ምን ብለህ ሆነ ይደስ ይሄ ቲክታከር እኮ ነው እኔ እንደዛ ነው ያልኩት ዝም በል አንተ እኔ ካሉም እነሱም እኔ መታሰራለሁ ከነሱ ጋር አንተ ከስርዓቱ ጋር እኛ ጋር ሌላ ነገር እዛ ደግሞ ሌላ ነገር አይደለም ኧረ አይደለም ይደብራል እንደዛ አይደለም አንተ ከኛ ጋር ነው ራሱም ተናግሯል እኮ አጋጅ አንተ ነግረኛል የእነሱ አጋጅ አሁን ነግረኛል እኮ አዲስ አበባ ገና ሲመጡ ተቀብያቸዋለሁ አላልከኝም ገና አዲስ አበባ ሲመጡ ምን ትሆናለህ አላልከኝም እንዴ አሁን እግዚአብሔር እሺ ተወቃ ዝም ላይ እግዚአብሔር አጥሪያለሽ አንቺ ማጨውልሻለሁ በጥፊ አልነገርከኝ አላልከኝም አሁን ብሽቅ እከካሙላ አንተ ሀገር ሻጭ ያለ በኋላ ጭላለ ፀጉሩን ታቀኛለህ ሁለቴ ምትቻለህ ስርዓት ታረጋለህ አሁንም በስርዓት አግባራኝ አግዘንኛ ህዝቡን አግዝ ከወገኑ ጋር ለምን ረሳህ ጊዜ ሆክናይ ደደብ ዝም በለና ጭንቅላታን ባፈርስላት ነበር ደስ የሚለኝ ስለዚህ ሲሳይ ነግሮኛል ይሄ ከአዲስ ስትመጡ ከሱ ጋር ተደዋውላችሁ የምትሰሩትን ፖለቲካ ስራ ማንኛ ከሱ ጋር ተደዋውለን ብር ተከፈለ አዎ 100 ሺህ ብር ሰጥቶኛል አለኝ ማን እሱ እኛ ነን ብርሃን ማን አለ ነግረኛል አሁን ምን ማለት አንተ አልነገርከኝም ነግረኛል አይደል እንዴ አንተ ምትቆም ሳቅህን እዛ ተው ምን ልትሆን ያተው ምን ልትሆን ነው አፈርጣለሁ እሺ ጥርስን ነው ማለት ምንድን ነው የምለቅሽ ዝም በይ በቃ የራሱ ጉዳይ ነው ምን ከነገር ትጣላንተ ምንድን ነው እቺ የምትሰሪው አልወስድህም ገና ቀጥቅጣለሁ እዚህ ገና እንደዚህ አይነት ነገሮች ገና እዚህ ተቋቋለ አንቺ ነሽ እንዴት እንደዚህ ታደርጊኛለሽ ታርግ ሲስምነው እንደዚህ አሁንም እውነቱን ተናገር አሁንም አትሄድም የምትሄደው ቦታ አይደለም ሲስ በእናትህ ተወሽ ያያቻለቅናት ነው ስማ እኛን ጨርሰው ከኔ ጋር በቃ እኔ እስከ ዘራ አንቺ ወደ መቶ ስንት ቦታ ወሰደኝ አንተ ቁጭ በል በቃ አፈርሳለሁ እኔ ውሰደው በቃ ያስኩት ነገር ታውቃለህ አፈርሳለሁ ቁጭ በል ተኩስ ተኩስ አይደለም የተኩስ ቁጭ በል ሳጅን እንደ ሁል ጊዜ ምርመራችን አሁን እሷን ምርምርልኝ ከተለብሽ አይንሽ አልጠፋልሽ ያንቺ ስራ ነው ሲሉ እንዳታለሽ ያንተም ስራ ነው ተገብለሃል ተገብላችኋል ሲስ ምንድነው ዝም በል አንተ አስቀባጭ ቆይ ምን አደረኩ ስለምጥማጥ የምን ሰጣት ዝም በል ኧረ ተይ ምንድነው እንዴ ዝም በል አንተ አግደፍና አባ ፀጉር ግደፍ አልወስድህም ወደ ምንም ቦታ የምወስድ ነገር የለኝም ትሰማኛለህ ቁጭ በል አሁንም ታምናላችሁ አታምኑ
እመኑ ትሄዳላችሁ፣ አታምኑ ትገባላችሁ። እዝለትሽም ትሞታለህ። አንቺም በሽበት ነው የምትወጪው። ማንም የሚያስወጣሽ አካል የለም። መንግስት እንኳን ቢሆን አርጋና እኔ ውሰደኝ። እንዴት ሁኔታውን ከሰበራኝ ሁኔታ በጣም ምናምን አትበለኝ። ሁኔታው አምኛለሁ። ጠይቅልኝ፣ እሷን ጠይቅልኝ። አንቺ እንዴት ነው የሰረቃችሁ? እንዴት አድርጋችሁ ነው የሰረቃችሁ? እንዴት አድርጋችሁ ነው የሰረቃችሁ? ኧረ በጃኹም ማርያም እንታይ ገይራ ሓሳብ መስማዕና ሓወይ ታስቀንደ ይኮነ ስፋና አልኻ አንቺ አናግሪ እንጂ ለኔ ምንድን ነው ስቅስቅ ብለሽ ታለቅሺ? ምን ሆነሽ ነው? ምንድን ነው? እሷን ካመነች አሁን ጥሩ ትመን አይ አላምን ማለት አንተ እንደቀረህ እሷን አሳታለህ። አሁን ሁለታችሁ አንድ ቀን አወራችሁ አሳት ለፈርተ ይችላል። አሁን በሰራ ምን አይተው ትክተታ ስልኮቸው ወስድ ብቻ ያዝልኝ። ለና ችግር የለም። ፓወር ባንኩ የእናንተ ነው ያንተ ነው ወይ ነው? እሱ ነው ስንት እንደተቀበለች እሷን ጠይቅ። ይሄም የሆቴሉ ሊሆን ይችላል። እሷ ናት እንደዚህ ያን ነገር ውስጥ የከተተች ነገር ከተቻለ እኔ በቃ አምኛለሁ። ሲስ ግን ምን ሆነ ነው? ስላመንክ እኮ ምን እያወራ ነው? እኔ ጓደኛ ነው እሱ። ለምን እሷ ምን እኔ ነኝ ይዤ የመጣሁት። ስለዚህ እሱ ይሄድ የትም ይሄዳል። ወንጀለኛ እኮ ስንት ተበላችሁ? ለምን ጉዳይ ነው የመጣችሁት? ወዴት ነው የምሄደው? ወዴት ሄዳል? ወደሚሄድበት ሂድ። ሰምተሃል አይደል? እኔ ወደሚሄድበት ሄዳለሁ። የት ነው የምትሄደው? ስላመንክ ከወንጀል ነፃ ነህ እና ካመንክ በቃ ካመንክ እኮ አሁን የወጣችሁ ቃል አንድ አይነት እንዲሆንልን እንፈልጋለን። አንድ አይነት በቃ ተናገር። አስመሳይ እዚህም ለቃችሁ ከሆነ ተናገሩ። ስነ ስርዓትን ያዝ። እንዳትሰድበኝ እንዳትሰድበኝ። እኔ ሴት ልጅ ነሽ። ኧረ ድርቀቷ በጥፊ ያጨሁልሻለሁ። ብትመታኝ ይቀለኛል። እንዳትሰድበኝ። በቃ የራስህ ጉዳይ ነው። እቀጠቅጥሻለሁ። እኔ በወንድ እኔ ልመታሽ በሴት ትገቢያለሽ። በሴት አሳርሽን መከራሽ ነው። ትጠየቂያለሽ። በአፍንጫሽ ነው የምታመጪው። ቀላል ነገር አንተ ነው እንደዚህ ነው። አሁንም በእኔና ማንቺ ባንቺ ማን እንደዚህ ያን ነገር ሲስተው ምንድነው? ምን አረገች? እሷ አርጋለች። አንተ ከነሱ ጋር ነው እንዴ? ተናግረዋል እኮ ምን አረገች? እሷ ብዙ ብር ተቀብለናል። አሁን በብር ነው የመጣነው። አንተ እንደዚህ አይነት ነገር ውስጥ የከተትከው እኔም አሁን እኮ እዛ ጋር ምን ስነ ስርዓት አድርግ። ሲሳይ ስነ ስርዓት እንዴ! የሌባ ጨዋታ እንዴ! የሌባ ጨዋታ እንዴ! ይሄ አውቃችሁ ነው ይሄ የሌባ ጨዋታ አውቃችሁ የሌባ ጨዋታ ተጫወታችሁት። ኧረ ነገሩ አርቲስቶች አይደላችሁም እንዴ? ብርሃነ በምንገናኝበት እኔ እናንተ እንገናኛለን። እሺ ሳጅን ለጥራዝ ጻፍ አሁን ያረጉትን ነገር ሲስ እንግዳ ለብዬ ነው በዛ ሰውስ ስለስታ ተጠራጣ ለሰን 5 መስመር እሺ አሐድ ኃይል ተቀባይነትን ማሳሲ ፈጽሞ መለው ዘምሳት ይዘው ሰማና ለሐወር ዝጮታ ሴራ ዝትገሩ ወዘለው ትክክል። አንቀጽ 30 ምረት ደግሞ በጣም ማመሰግነው። እሺ ምረት ሰምተሻል? በጣም እግዚአብሔር ያክብርልኝ። እሺ ስለሁሉም ነገር ባህ እና አሁን ስልክ ይስጠኝና እኔ ብርሃነ ና በሚገባችሁ ነገር ንገራችሁ። ራሳችሁ በራሳችሁ ተጣላችሁ ደስ ይላል። አሁን ታውቃለህ ሲሳይ ያረከው ነገር አውቀህ ነው የሌባ ጨዋታ ነው ነገር እኛን ለማስካተው እኛ በስንት ወንጀል በስንት ምርመራ አልፈናል አይደለም። ይሄን ቀላል ነገር ይሄ የሌባ ጨዋታ ያደረጉት አሁን ደብድበው ምናምንም ነው። ለእናንተ ልትሸጉት አትችልም። ስንት አሸባሪ ስለዚህ እኔና እሷን አውቀህ ነው በቃ የሆነ መስመር አላችሁ። በመስመር አላችሁ ላይ እና ለኛም ለመደለል ያደረጋችሁት ነው። ይሄ ብትገለውም እኔ ህግ በቃ ተጠያቂ በፊት ከሁለት ዓመት በፊት ያደረገው ስራ ልንገር ያደረገው ሰው ያዘዋውራል። አዎ ያለገው ነገር ታስሮ ነበር። ሁለት ዓመት ታስሮ በይቅርታ ነው። ሴትም ራሱ ደፍሯል። ሴትም ደፍሯል። ስለዚህ ታውቃለህ አንተ ሁሉም ነገር ያጠፋል። ተባባሪ ናችሁ ታውቃለህ። ሁሉም ታውቃለህ። አንተ ነው ነገረ ስራ ያስታውቃል። በነገር ስማ ብርሃነ የሰማይ ነው ታስራ ነበር። ከዚህ በፊት ሁለት ዓመት ታስራ ነበር። ሴት ደፍራ ወደ ዲባስ ወስታ ሸጋገር ተይዘህ በይቅርታ ለምን እኔ ለቃል አሁን ከሆነ በኋላ ለወገኔ ይሆናል ብለህ አላጣም። ወጋዕታ ይችግሩ አውዚ ስለምን ታይነዋጋ ተቆና እንዴ ለማን ያርገው ሌባ እዚህ ለምን አጓራው እያለ ነው። አሁንም ያው እናንተ ጨዋታ ላይ ነው። በትግርኛ ጋር ያወራ እነሱ እንዳይሰሙ እያረክ ነው። አሁን ከፈለከኝ ለምን ጣቢያ አትጠይቀኝም? እገድልሃለሁ። ይዘው ሲል ጆሮህን ቆርጠህ ታውቀኛለህ። አሁን ባላ እኮ የሚመረሰው የለም። ህጉም ከኛ ጋር ነው። ገባ ሲስ ግን ቴንኪው አመሰግናለሁ። ለምን ነው የምታመሰግነው? አውቃለሁ ምናምን ካልክ ምን አዎ ያውቃል።
ምን አደረኩ እኔ? ለኔ ስተውሽ ለእሷስ የምትናገሪው ነገር የለም? ንገሪኝ ንገሪኝ። አያያዝክ ምን እየጠየቁሽ እኮ ነው። አያያዝክ አይደለም እነሱ እየተናገሩ አንቺ ወይ የተከባችሁ ነው ያለው። ይያዛል እዚህ ይዙታል። እኔ ጋር ነው ያለው። ይዙታል ባለ ሸውዓተ ተጠርጣሪ መናፈሻ ገጽ ጎይ የለው። ባለ ሸውዓተ ተጠርጣሪ ወደ መናፈሻ ገጽ ጎይ የለው። ሄደዋል መናፈሻ መልኩ ወንሱ ጸጉሩ ቢያል ሲለቶ ተጠርጣሪ ጸጉሩ ባለ ሸውዓተ አሁን ገዳኩም ኃይሉ አሁን ዝሞምዳ ጥሩ አሁን መጣ። አንቺ ሴት ልጅ ኮነሽ የነዚህ ወንጀል ትሸፍኛለሽ እንዴ? አንቺ ለሳውን ይያዝ ምን ደረጉ? ይያዛሉ፣ ይመጣሉ። አሁን ተይዘው ይመጣሉ። ተከበዋል። እዚህ ማለ ፖሊስ፣ እዚህ ማለ፣ እዚህ ማለ፣ ሁሉም ማለ። እዚህ በዚህ ክብ ዙሪያችን ነው የቀረው። ሰሚኛለሽ? ቁጭ እውነት ተናገር። ሲሳይ ነግሮናል። ያ ብርሃኔ ታውቂዋለሽ? ትደዋላችሁ ከዚህ በፊት ነው ነግሮኛል። በትግርኛ እዚህ አውርተናል። ስለዚህ አንቺ እውነቱ ሴት ልጅ ነሽ፣ እንድትጎጂ አልፈልግም። እህት አለችኝ፣ እናት አለችኝ፣ ነገ መወልዳት ሴት ነች። ስለዚህ በስነ ስርዓት እውነቱን ተናገሪ። ምን ሰው ተልካ ተይው፣ የተሰረቀ ንብረት የተዘረፈውን ምናምን ተይው፣ ይዘረፍ። እኛ የሚያገባን ግን የተላካችሁት ጉዳይ ምንድን ነው? በምን ጉዳይ ነው የመጣሽው? እዚህ ምን አይነት ቲክቶክ ለመስራት ለመቅረጽ ነው የመጣሽው? ስንት ብር ነው የተከፈለሽ? ሲሳይ ነግሮናል። እሷ ነው የመጣችኝ፣ እኔ አላውቅም፣ ግን ከፍላኛለች። ልከፍልህም ብላኛለች። ብዙ ብር ተከፍሎ እንደመጣ ብዙ ብር ግን ተከፍለናል አለ። ስለዚህ ለምን ጉዳይ ነው የመጣችው? ምንድነው ዓላማው? ብሩ ለምንድን ነው የተከፈለ? እስኪ ብሩ ዓላማው ምን ነው? ደግሞ ፓትሮል አድርገን ጣቢያ እንሄዳለን እና አንቺ ያው እስኪመጡ እዚህ ጋር በስነ ስርዓት ነው ያወራንሽ። ገብተሻል? በቃ ለኔ ከዚህ በላይ ነው። ካሜራ ሙሪዬ የኔ ውድ አለቀሰች እኮ በእናትህ። ያው ነግሮሃል ውጭ ይቅርታ። አንተም በጣም ወንድነትን ስላደንኩ አልቀርም። ያው ምንም ማድረግ አይቻልም። ይቅርታ እንጠይቃት ሁላችንም። ፍራንክ ያው ኦሪጂናል ፍራንክ ለመሆን ነው እንጂ ዝም ብለን እየተነጋገርን ታማውን ገበር ታላሪክና እኮ በቃ ጠቅላላ ከአክሱም ታስታውሺው እንትን ይሆን ይሻላል። መጀመሪያ ይቺን ነበር የመሰለኝ ወደኔ እያየች ነበርና በቃ አይታኛለች ምናምን የዘጋሁት ነው። ካሜራ ላይ ተከፍቶ ነበር። አዎ ይሄ ደንብረሻል ዶሮ እና ካሜራ አይተሽ ነበር? ምን ታያው ልለቅሰው አለ እንዴ? በጣም ካሜራ አፍተማ ምጻማቲ ይላል ሲስ አልጠበቅኩትም። የምሬን ነው። ከዚያው ሰዳና እዚያው ሰዳና ሳቅባ የመጣ ነው። ከዛ ነው የምረው ግድ ነው። ስለዚህ እና በጣም ይቅርታ አገሬ ሶሪ በጣም ይናቃለ መስግን እናመሰግናለን። ገሪያዬ ቴንኪው ስላደረጋችሁልኝ ነገር በጣም ነው የምናመሰግነው። ያው ትብብራችሁ ሁሉ ጊዜ እንደዚህ እንዲሆን እንፈልጋለን። ቴንኪው። እንኳን እያለቀሰች ስለሆነ እያለቀሰች ነው። አሁን ወደ አክሱም ትመጣለች አትመጣም እንጃ። ከዚህ በኋላ ትመጣለች፣ እንቀበላታለን። ገና አሁን እሺ ቴንኪው። አሁን እንግዳ እንቀበላለን ማለት ነው። በሰራው እኔ ራሴ አልጠብቅም። ምን አሰብን መሰለ ውጭ ላይ ስንወጣ ብረት የያዘ ምልሽ አጣን እንጂ በብረት ታጅበን ነበረ መምጣት ግን አጣን። ከዛ ምን አሰበን እሱ ደግሞ ድንጋይ ያዘና በድንጋይ አድርገን ልንመታችሁ ወደናት ልንመታችሁ ልምጣ ምናምን አለና ፌንት ትሰራለች። ተው በቃ
ከዛ አሁን እኮ እሱ ሲመታ ምን ይትላል? ከድንጋይ እንኳን ወጣን እኛም ያው ተፈንክተን አንተ ስትመታ ምን ትላለህ? ይሄ ይመችሻው ይቅርታ ከስካቱ ጋር ያጃለ ችግር የለም እዛ አይ ምን አደ ለሱም አሁን ነው ይቅርታ ነው ለሱ እንኳን አልመሰለኝ ለሱ እንኳን ይቅር የሚባል አይመስለኝ ይቅርታ ይደረግ እኛም ጉድ አረጋጋት ወይ በጠላ ተረጋጋላችሁ አሪፍ ሂደን ይሄንን ብቻ ስንል ነነነ ያለውን ሁኔታ ነው ይቅርታ ከተባባልን አርታ ካሜራ አለው ኦጽል ሶፍቲ ስኮሪና ሶፍቲ ሽዶ እሺም ባርከስ ዘኸበርኩም ቤተሰብ ማለት እዩ እነሱም እንዲሰሙ ለተግራላ ማለት ነው በአማርኛ ላርገው እና የነበረው ፕራንኩ ያው እንደዚህ ተሳክቷል ማለት ሳይሆን ከተሳካ በላይ ከታሰበው በላይ ነውና በጣም የሚገርም ነው እና ኑሪዬ በጣም ይቅርታ ያው እሷ ለማባባል እንግዲህ 1 ሰዓት ወይ 2 ሰዓት ይሆናል የወሰነብን በጣም እንትኑና 2 ሰዓት አካባቢ እና ምክንያቱም በጣም እያለቀሰች ነበረች እና ያው የነበረው ስሜት በጣም ከባድ ስለነበረ እና ምን ተሰማሽ? እኔ አሁን መመለስ አይደለም ስቲል እዛው ነው ካራክተሩ ላይ ስሜቱ ላይ ነው እንጂ ስሜቱ ላይ እኔ አቶሎ እንትን አይደለም በጣም ከፍተሽ ነበር እሱ ነው የተናገረው እሱ ግን ክዶሽ ነው ወይስ ምን እኔ ስለሆንኩኝ እንትን ልጅው የመጣ ነው እኔ ስለመጣሁ ለሱ እኔ ሰበብ ነው እንደዚህ የሆነ ለማለት ነው ግን ምን እንዳደረግሽ ግን ታውቃለህ የዛኔ እኮ በቃ እሱ እኔ እያዛለሁ እኮ ነው እሱ በቃ ልቀውት ይሄ ነው መስዋዕትነት ማለት ከምሬ ነው በጣም የእናንተም ስራ በጣም ለምንወደው ከምሬ ነው በጣም ለምናከብራችሁ አይለያችሁ አትለያችሁ ያን ሌላ በኋላ ልትመጣው ነው እንዴ አልወጣላችሁ ከምር ከተመታ ደው ከባድ ነው አዎ እና በጣም ለምናመሰግነው ሲሲዬ አንተም ደስ ነበር ከመን ቀጥሉበት ቴንክ ዩ በጣም ለምናመሰግነው እንግዲህ እናንተም ያው ፕራንኩ በቅርብ ይለቀቃል ሰብስክራይብ ማድረግ እንዳትረሱ ሰብስክራይብ ብትይዝ ምን አለበት ነው ሰብስክራይብ አድርጉ ይሰፈሩ አድርጉ ነው አድርጉ ሼር ሰብስክራይብ እያደረጋችሁ ቴንክ ዩ እናመሰግናለን በጣም ነው የምናመሰግነው ቃላት የብለና አኻትኩም ማለት እዩ ሰብስክራይብ ሙጋርካ ቤተሰብ ሁኑ ቴንክ ዩ ደጋ ቤት ላይ ነጫለሽ በቃ ይያንቺ ነፃ ናችሁ እቃውን ተገኝቷል አሪፍ ጠይቀ ነበር ታውቂያ ሳየኝ ያለችው ነገር ነው በጣም ነው ሰላም ዘኸበርኩም ቤተሰብ ያው ከምትሪው ዘለኹም ክዳውንትና ተዋላሽዩ ያው ዶ ዓዋዒልና ፖሊስ በዚህ ጎን የለ ሰላሊ ወይ ካኒ ዋና ናይ ክስታይ ማሕዳራው ዚ ነው ክዳውንትና ወረድ ተዋላሽ ነው ለሐቀራጻ አይኔ ከምቲ ምሩ ወይ ካ ምሕረት ቲክታከር ሚስሳይ ኮይኖም ያው ልሽ የከረጋጋ አይዱ እና በሽንት ቤት ማይክ ሕጽባ ኸይድም ማለት እዩ ስለዚ ብጣዕሚ ከቢድ ነይሩ ፕራንክ ካብ ዝተጸበነ እንደ ዓሊ ነይሩ ከመይ ይሪኹም መስኹም ብጣዕሚ በቃ መደንገጽ ፕራንክ ነው ዓሊ ብጣዕሚ ደንጊጽኒ ከም ዝሓሱና እንደ ዓሊና ሁንድናና እስኪ ተኸታተልቲ ያው ሙሉ ቪዲዮ ስለተርእይዎ መጨረሻ ረኻ ናው ክንገድፎ ኣነ ብጣዕሚ በቃ ታወራና ሕዚናትኒ معت نبعت بمعت يا قنيا كأو خم مسخنات بتعمي أو تلخص نمر ده خوض صاروا دور كله بلا حسين مر ده قناة ده وين جنة صاروا كله ما ترى غيرك خلينا صاروا أبزي غور وقاس أبزي غور وقاس هو أبزي غور وقاس قريمني بتعمي بجوي لا بتركل كم تقول سوي بتعمي تبرانكسي بقى لا بحكي تصريح إلي أنا حسين مغنيات تقلع بقى حموشة شديشة بزي بخيا أما نقص
كمزي بتقرنيا سيواقع كانيرا صاب زي سمعنا ساعتس كمزي جبر قال لي كانيرا بتقرنيا سلدي سمعنا زنورنا بزخونه عاب ملع عالم زلقوم برانكول ያያችሁላችሁ ማለት ነው ሼር እና ሰብስክራይብ አይለያችሁ ሰብስክራይብ ሼር በማድረግ ቤተሰብ ሁኑ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ካሜራማን حقس ካለ ካብ ውስጥ ታቃዝ ጎርካ ያጻዓል ካሜራማን ጣዕም حካ ይውልን ጣዕም حريف مساي مرمرات حاول ጣዕም ፐርፌክት ካሜራማን ናይስ ካሜራ ሃይስ ሃውን ያው ለሃ አንተ ካና ሰልፍና ኤዲቲንግ እንዳሁን ረሴክ ተዝሩልኝ ሰማ ባላሃ جيت سلام دي فليز محل سكي ميكي كاميرا كايو زبران ها تاي تو بونساتك خدصا برانكيا